አሜን። ልጅ እንዲታዘዝ ከፈለክ ታዛዡን አሳየው። ና በዚህ ጋር እንደሚባለው አባትየውና ልጅየው አብረን ዕቃ ለመግዛት ወደ ሱቅ ወጥተናል። ምንድን ነው ነገር? ምንድን ነው? ምን ሆኖ? አንድም ቀን በሬ ሲታረድ አይቶ የማያውቅ ልጅ ይህን ነገር እንዴት እንዳወቀው ይገርማል። ልጆች የሚጫወቱበት ቦታ ላይ ግን እንደዚህ አይነት ቆሻሻ ባትጥሉ። አሚን ሩጫ ይወዳል፣ ግን እስከ በር ድረስ እንዲሮጥ ብፈቅድለትም ከርቀት ውሾች ስላየ ባረጋገው ይሻላል ብሎ ያሰበ ይመስለኛል። ያሳዝነው። እግረኛ መንገድ የሌለው መንገድ ላይ ልጅ ይዞ እንደመውጣት የሚያሳቅቅ ነገር የለም። አሜን ደግሞ መሮጥ ነው። ስለዚህ ያለኝ አማራጭ በጥንቃቄ መከታተል ነው ከእግዚአብሔር ጋር። ጥዬ ነው የሚሄደው እኔ ካሉት ካሜራው እስኪ ሩጥ ከፊቴ እንዴ ወደኋላ። እዚህ ጋር ሆን ብሎ ነው። አንዳንድ ተንኮሎች ሊኖሩ እንደሚችሉ አምኜበት ነው። እሺ ዙራ ወደዚያ ዙር። ወደ ነው የምንሄደው። ምን ልንገዛ? ኧረ እባክህ አላወቅኩም። ገምት ሌላ ምን ችፕስና ቲማቲም አይደለም። የሚፈልገውን መልእክት አስተላልፏል። ለምን እንደሆነ አላቅም፣ ይችን የኤሌክትሪክ መኪና በጣም ነው የሚወዳት። አንድ ቀን ይገዛልኛል የሚል እምነት አለው። ያርግለት። አያ አረባ ምን ያክል ነው የምትወዳት? እዚህ ጋር የትልቅ ሰው ጥያቄ ጠየቅኩት መሰለኝ። ምንም መልስ አልሰጠኝም። ይሄኛው አልተመቸውም፣ እየሸሸው ነው። አሜን ካንተ የተሻለ አማራጭ መንገድ አለኝ በማለቱ በሱ መንገድ ለመሄድ ተገድጃለሁ።
ከፊት ምን እየመጣ እንደሆነ አይ በዚህ ምንድን ነው ባጃጅ እኔ በልጅነቴ ባጃጅ ገጭቶኝ ስለነበር አላምናቸውም። አሚን ግን አልሰማም ብሏል። የመኪና መንገድ አያዝም ብያል። ለነገሩ እግረኛ መንገዱም ያን ያክል ለእግረኛ የሚመች አይደለም። ወደዛ እንዳትወጣ አሁንም አልሰማኝም። ዝም ብዬ ልከተለው። ጎማው አየር እንዳለው ቼክ ተደርጓል። ባይኖረው ምን እንደሚያደርገው አላውቅም። ናውን ተሻገር አብረኝ ቀስ በቀስ። ይቺ ቢዋይዲ ሴጉል አልተፋታችንም ዛሬ። አሬ ይጋጭብሃል ይሄ ሁሉ ነገር። እንደ አጋጣሚ የተላክንበት ሱቅ ዝግ ነው። ስለዚህ ተመሳሳይ ነገር የሚሸጥበት ሌላ ሱቅ እንፈልጋለን። ከልጄ ጋር ስሆን በእያንዳንዱ ነገር ለሱ አርአያው ለመሆን የቻልኩትን ጥረት አደርጋለሁ። ከአባትነት ጥቅሞች ውስጥ ዋነኛው ይሄ ይመስለኛል። ምክንያቱም ለሱ ስል እኔ የተሻልኩ ሰው እየሆንኩ እመጣለሁ። አይኑ ውስጥ እኔን ገብቶበት ቀወጠው፣ ግን ወዲያው ረሳው። ሴንቸሪ ማለት ማንኛውም መጫወቻ ቦታ ነው። የአርሰናል ደጋፊዎችን ከርቀት ተመለከትን። ወዲህ ነው። በቃ ኧረ እባክህ አመሰግናለሁ ብሎ ጥቅፍ አድርገው ይለን። ልጆች ጋር ያለ የዋህነት የትም የለም። ወዲህ አራሚን ጉድጓድ አለ እዚህ
እንደዚህ ተንከራተን ግን ሱቁን አለማግኘታችን ያሳዝናል። ከሱቁ በላይ በተደጋጋሚ የልጆች መጫወቻዎችን እያገኘን ነው። ምንድን ነው ይሄ? ምንድን ነው? ወደ ሰፈር እየተመለስን ነው። የተላክነውን ስላላገኘን አሚን ድል እንዳደረገ ተሰምቶታል። ምኑ ጋር ላዳ ባትሆን ኑሮ አልሰቅለውም ነበር። ይቺ ዘመን ተሻጋሪ መኪና ምንም አትሆንም ብዬ ነው። ምንድን ነች ይቺ መኪና? አላውቅልህም አይነት አስተያየት። ባዶ እጃችንን ከምንመለስ ሰፈር ካለ ሱቅ አንዳንድ ነገር ይዘን እንግባ። በቀጣይ በሌላ ቭሎጎች እንገናኛለን። ቻው ቻው በላቸው።